ፍላጎታችን እንዳለን የኮንሰንትሬት መጠን ሳይዙን ሞዲፋይ እያደረግን እያሰራን በቀላሉ የሚሰራ ነገር ስለሆነ በአካባቢያችን መጠቀም የምንችለው እቃ ነው ይሄ ማለት ነው። ይሄ ብዙ ጊዜ ከውጭ የሚመጣ ስለሆነ ማግኘት ካልቻላችሁ ይሄኛውን መጠቀም ትችላላችሁ ማለት ነው። ይሄ ለመያዣ የምንጠቀምበት መቆንጠጫ ነው። እቃዎቹን እነዚህ ማለት ነው። ይሄ ጋዝ ሂተር ነው። ጋዝ እሳት የሚተካ ነገር ነው። ለማቅለጥ የምንጠቀምበት ነው። ቦራክሱ ያስፈልገናል። እነዚህ ሞልዶች ናቸው። ስራ ማቅለጡን ሂደት ከጨረስን በኋላ ሞልድ የምናደርግባቸው። እንደዚሁም ጨው ያስፈልገናል። ይህ እንደ ሰርፈርተንት ማለት ነው። ዲተርጀንት ኦሞ ወይም ሳሙና ያስፈልገናል ማለት ነው። ሁልጊዜ ለደህንነታችን ቅድሚያ መስጠት አለብን። ሙቀትን መከላከል የሚችሉ ልብሶች እንዲበዙ እጃችን እንዳያቃጥለን ጓንቶች፣ ሴፍ የሆኑ ጓንት፣ ማስክ፣ ገናኞች ወይም የተለያዩ ጋዞች ወደ ተንፈሻ አካላቶቻችን እንዳይገቡ የሚያደርጉ ማስኮች መጠቀም፣ ሂት ሬዚስታንት የሆኑ የልብሶችን መጠቀም መቻል አለብን ማለት ነው። ስራውን ስንሰራ ይሄ እኛ ለሙከራ የሰራ ነው ምድጃ ነው። እዚህ ጎራ አካባቢ ይህንን በተለያየ መንገድ ሞዲፋይ እያደረጋችሁ ተንቀሳቃሽም ሊሆን ይችላል። ምድጃዎችን የተለያዩ ማቴሪያሎችን አካባቢያችሁ በሚገኝ ነገር ማምረትና መጠቀም ትችላላችሁ ማለት ነው በቀላሉ። ስለዚህ ብዙም የምንጨምሩት ኮስት የሆነ ነገር አይኖርም